ፌብሩዋሪ 14 በየዓመቱ አሜሪካኖች ስለ ፍቅር ሲሉ የሚያከብሩት በዓላቸው ነው። በአመት አሜሪካኖች ከ17 ቢሊዮን ዶላር በላይ ለዚህ ሴሌብሬሽን ገንዘብ ያወጣሉ። ወንዶች ዳይመንድ፣ ወርቅ፣ የተለያዩ ስጦታዎች ለፍቅረኞቻቸው ይገዛሉ። ሴቶች ፖስት ካርድ፣ ቾኮሌት፣ ካንዲስ፣ የተለያዩ እንደዚሁ ጊፍቶች ይገዛሉ። ተማሪዎች፣ አስተማሪዎች ይሄንን ቫለንታይንን በተመለከተ ብዙ ገንዘብ ስፔንድ ያደርጉበታል ማለት ነው። ከገና ቀጥሎ እንግዲህ አሜሪካኖች በትልቅ ሁኔታ ያከብሩታል የሚባለው አንደኛው ትልቁ ሴሌብሬሽናቸው ቫለንታይን ዴይ ነው ማለት ነው። It's all about love። በዚህ ቀን love is in the air ይላሉ አሜሪካኖች። Hi, this is Camp ከሰሜን አሜሪካ። እንግዲህ ይሄ የቫለንታይን ዴይ even though በሮማ ውስጥ ቢሆንም በኋላ እጅግ በጣም መከበር የጀመረውና መታወቅ የጀመረው ከዛ በፊት ግን የግሪክ ሰዎች አርኬዲያ በሚባል የግሪክ ግዛት ውስጥ የሚያከብሩት ፌስቲቫል ነበረ። ይሄ በዓል የሚከበረው to honor the great god, the god of the golden age በመባል የሚታወቀው አምላክ ፓን half human half goat foot ስለሆነው ፓን ስለሚባለው አምላካቸው ግሪኮች ያደርጉት የነበረ ክብረ በዓል ነው ማለት ነው። the god of the golden age የሚሉት ማለት ነው። ይሄ አርኬዲያ የሚባለው ቦታ ግሪክ ውስጥ ከግሪክ ከታወቁት ቦታዎች አንዱ ነው እና የሚስጥሩ ህብረተሰብ ወይም ደግሞ አሁን ይሄ the secret society ተብሎ የሚጠራው ህብረተሰብ አሁን ያንን አርኬዲያ የሚባለውን ቦታ በጣም sacred አርገው ነው የሚያዩት። actually they consider it as a paradise። የሲክሬት ሶሳይቲ paradise ቦታ ነው ለነሱ። It's a version of paradise, you know, because the god Pan የሚባለው አምላክ ወይም ደግሞ ሳተርን በሚባለው አምላክ ወይም ደግሞ metaphorically እነሱ ስሙን በሌላ ስም ስለሚደብቁለት ነው እንጂ ሳተርን ፓን ሰይጣን is all the same የሚኖርበት ቦታ ነው ተብሎ ይታሰብ ነበር። የግሪክ ጥንታዊ ግሪኮች፣ ጥንታዊ ሮማኒያኖች፣ የሮማ ሰዎች፣ ጥንታዊ የፈኒሽያን ሰዎች፣ የከነዓን ሰዎች፣ ጥንታዊ የባቢሎን ሰዎች በሙሉ ዲመን ወርሺፒንግ የነበረበት ቦታ ነው። in fact በመጽሐፍ ቅዱስ ላይ በዮሐንስ ራእይ ምዕራፍ 2 ቁጥር 13 ላይ ለጴርጋሞን ሰዎች እንዲህ ብለህ ጻፍ ይለዋል። የሰይጣን ዙፋን ባለበት እንደምትኖር አውቃለሁ ይላል። እና ጴርጋሞን የሚባለው ቦታ ይሄው የግሪክ አንዱ ክልል የነበረበት ቦታ ነው። የግሪክ አድሚኒስትሬሽን ወይም የግሪክ ኢምፓየር። እና ይሄ ጴርጋሞን የሚባለው ቦታ የሳተርን ልጅ የሆነው ዙስ መቀመጫ ወይም የዙስ ቴምፕል የዙስ worship የነበረበት ቦታ ነው ማለት ነው። the seats of the Greek empire power, you know, የፖለቲካል ፓወሩ የነበረበት ቦታ ነው። አሁን ይሄ ቦታ ቱርክ ወይም ተርኪ በምትባለው ቦታ ውስጥ ተጠቃሎ ይገኛል ማለት ነው። ግን ብራዘርሁዱ የሄርሞንን ተራራ ታሪክ መልአኮቹ ከእግዚአብሔር ቤት ተጥለው ወደ ሄርሞን ተራራ ከተጣሉ በኋላ ያለውን ስቶሪ የግሪክ ስቶሪ ለማስመሰል ቀይረውት
ማውንት ኦሎምፐስ አድርገውት ኋላ ላይ የግሪክ ሚስ መስሎ ይቀርባል the beasts used to live in this place all the demonic beings used to live in this place Greek got all kind of የነ ዙስ የነ አክሊፒየስ የነ ዳይኒሲየስ የነ ሳተርን ዙስ እነዚህ በተለያየ ብዙ አይነት አማልክቶቻቸው ወርሺፕ የሚደረግበት ቦታ ነው ሮም ግሪክ ተመሳሳይ አይነት ሪሊጂየን ሲስተም ነው ያላቸው so አርኬዲያ የሚባለው ቦታ ከባህር ትንሽ ራቅ ያለ ቦታ ስለሆነና ከአይላንድ ሆኖ መሃል ላይ ያለ ቦታ ስለሆነ በዛ አካባቢ የሚኖሩት ሰዎች በከብት ማርባት የሚተዳደሩ ሰዎች ናቸው የአርኬዲያ ሰዎች ብዙ ጊዜ ስለ አርኬዲያ ሲነገር the shepherds of Arcadia ይሉታል the shepherds of Arcadia have a special relationship with this thing called Pan when half god half human ከሆነው አምላክ ጋር ኮንታክት ነበራቸው የብራዘር ሁሉ ሰዎች ሲናገሩ ስለነሱ they are peasants they are backwards but at the same time they are noble ናቸው ይሏቸዋል ምክንያቱም they live with አምላካቸው ጋር the golden age በሚባለው ጊዜ ከአምላካቸው ጋር ይኖሩ ስለነበረ noble ሰዎች ናቸው respected ሰዎች ናቸው they are ላኪ ሰዎች ናቸው anything የተፈቀደ ነገር ነበረ በአርኬዲያ ወይም በዛ በነሱ version of paradise ውስጥ there is nothing የተከለከለ ህግ የለም you see የነሱ version of paradise ነው የብራዘር ሁዱ version of paradise ነው Arcadia እና Arcadia is a very sacred place ለዚህ ለብራዘር ሁዱ ወይም ደግሞ ለሲክሬት ሶሳይቲ in fact ኒኮላይ ፖሲኒ ይሄንን በተመለከተ በጣም የሚደነቅ አርት አለው እና ይሄ አርት ብዙ ጊዜ በዚህ በብራዘር ሁዱ ኖሌጅ ባላቸው ሰዎች መካከል ነው እንጂ ብዙ ለህዝብ ብዙ ዲፋይን ተደርጎ አይናገርም ግን እሱ ሰርቶ ያቀረበው አርት አለ the shepherds of Arcadia ከግሪክ ጋደስ ከአቴና ጋር ሆነው እረኞቹ አንድ በሚስጥር የተጻፈ ስክሪፕት ሲያነቡ ይታያል እና ያ ስክሪፕት እዛ ላይ የተጻፈው ነገር የአርኬዲያ ወይም ደግሞ ይሄ አርኬዲያ ተብሎ የሚጠራው ቦታ የአንደር ወርልዱ መግቢያ አለው ወይም የአንደር ወርልዱ ሲክሬት መግቢያ አለ the entrance to the center of the world the center of the earth የሚያስገባ ቦታ አለ ተብሎ ስለሚነገር እንደ አጋርታ ወይም ሻምባላ አይነት ስቶሪ የሚነገርበት ነው ማለት ነው የቲቤት ሰዎች ስለ አጋርታ የሚያወሩት ስቶሪ ጋር ተመሳሳይ ነው the secret of entrance of the underworld Pan so ይሄ ፓን የሚባለው አምላክ በዚህ በአርኬዲያ ገጠር ውስጥ ወይም ደግሞ ዊልደርነስ ውስጥ ነበር የሚኖረው so በዚህ ቦታ ላይ በሚኖርበት ጊዜ ፓን አንድ የሚወደው ነገር ነበረ በአርኬዲያ ውስጥ የሚኖሩትን ሴቶች ልጆች በጫካ ውስጥ በሚያገኛቸው ጊዜ እያሯሯጠ ሬፕ ያደርጋቸው ነበር ሴቶችን ልጆች ሬፕ በማድረግ ፕሌዠሩ ነበር የሱ is part of his love is part of his pleasure ለነሱ እና ሴቶች ልጆች they used to get scared of him they used to be shiver the word panic come from this thing terrorize ስለሚያደርገው ኔበርሁዱን terrorize ስለሚያደርገው ዊልደርነሱን ፓኒክ የሚለው የእንግሊዝ ተርም የመጣው ከሱ ነው in fact በቢብሊካሊ ሳታየር የሚል ስም አለውና ዋሊያም በበረሃ ተደንሳለች ይችላል ኢሳይያስ ላይ እና የእንግሊሽ ቨርሽኑ ላይ ሳታየር ይለዋል ሳታየር in the Hebrew word ሳር shiver ማለት ነው መንቀጥቀጥ ማለት ነው በማንቀጥቀጥ ማለት ነው እና ሳታየር እና ፓን is the same thing half human half goat footed የሆነ animal ስለሱ የተሰጠ ስም ነው እና ፓን he is also the god of music
ለእረኞች የመጀመሪያውን ዋሽንት ሰርቶ ሙዚቃን ያስተማራቸው እሱ ነው ይላሉ የግሪክ ሰዎች in fact the word panpipe ወይም ዋሽንት በእንግሊዝኛ panpipe ይሉታል panpipeን ሰርቶ ለእረኞች የሰጠው እሱ ነው ይላሉ so is in other words he is also the god of music the god of art so ይሄ ሚውዚክ ወይም ይሄ የሚውዚክ ታሌንት በነፃ ይመጣ አይደለም እረኞች they have to offer themselves ለሱ so god ይሄ pan is bisexual ነው እረኞቹን ወንዶቹንም sexually engage ያደርጋቸው ነበር you know he have love for boys you know it's very unclean የሆነ ሲስተም ነው you know pan እና አሁን pan በጣም ፖፑላር የሆነ የመጣ ያለ ነገር ነው pansexuality አሁን እነ ፕሪንስ እነ ዴቪድ ቦዊ እነ ማይሊ ሳይረስ and many artists pansexuality push እየተደረገ ነው አሁን በጣም አሁን አሪፍ የሚባሉት ሰዎች እንደዛ አይነት ቴንደንሲ ያላቸው ሰዎች ነው እና በጣም many artists የአርት ሰዎች ከአርት ጋር የተያዘ አምላክ ስለሆነ ሴክሹዋል ኦሪየንቴሽናቸውን ሲቀይሩና ብዙ ፖፑላር ሰዎች በዚህ በሆሞሴክሹዋል ኦሪየንቴሽን ውስጥ ሲገቡ ያየን ነው ለዛም ሲሉ በዛ አይነት ላይፍ ስታይል ውስጥ ሲኖሩ ያየን ነው ማለት ነው it's because of this thing you know it's a trade nothing is free so ዓለሙን ሁሉ አትርፎ ነፍሱን ቢያጣም ይጠቅመው ይላል so they sell their soul a lot of people ለዚህ አምላክ you know እና pan አርኬዲያስ በሚኖርበት ጊዜ ሴቶች ልጆችን ሬፕ ያደርግ ነበር ይሄ very ታወቀና በዊኪፒዲያም ላይ በእንግሊሽ ሳይክሎፒዲያ ላይ በተለያየ ሂስቶሪካል ፖይንቶች ላይ የተጻፈ ነገር ነው ማለት ነው የስቶሪ ኦፍ pan in Arcadia The old Romans they used to call Valentine Lupercalia now Lupercalia is connected with ከድሮው ጥንታዊው የፓን ፌስቲቫል ወይም ደግሞ አርኬዲያ ላይ ይኖሩ የነበሩ የግሪክ ሰዎች በየአመቱ ከሚያደርጉት የፓን ፌስቲቫል ጋር ተመሳሳይ ነው ወይም አንድ አይነት ነው ሩቱስ ነው ብለው ነው የሚናገሩት ሂስቶሪካል ሰዎች ፓን ግሪኮች ፓን የሚሉትን አምላክ የሮም ሰዎች ፋኑስ ወይም ፓኑስ ይሉታል ፋኑስ ለሮማንስ also half god half human የሆነ ቢስት ነው የሳተርን መገለጫዎቹ ናቸው really that's what I mean it's just metaphorical አቀራረባቸው ነው ሲደብቁት ነው ሚስትሪ ሪሊጅን ውስጥ everything is በኮድ በአሌጎሪ በእንደዚህ ተደብቆ የተያዘ ሶሳይቲ ነው ሚስጥራቸውን ወይም ደግሞ የፓወር ሶርሳቸውን ከነሱ ሶሳይቲ ውጪ የሆነ ሰው እንዳያቀባቸው ማለት ነው እና የዚህ የሉፐርኬሊያ ሮማኖች ሉፐርኬሊያ የሚሉት ክብረ በዓል በፌብሩዋሪ 15 ኬቭ ውስጥ ነበር የሚያደርጉለት በዚህ ፓለንታይል ሂል ተብሎ በሚጠራው የሮማ ከተማ መጀመሪያ የተመሰረተበት ቦታ ተብሎ በሚጠራው አካባቢ ዋሻ አለ ፓን ሁሌ በዋሻ ውስጥ የሚኖር አምላክ ነው ብሎ ስለሚሉ በዊልደርነስ ውስጥ ያለ አምላክ ነው ስለሚሉ ቴምፕሉም
በዋሻ ውስጥ ነው ሶ በዚህ ዋሻ ውስጥ በአመቱ ፌብሩዋሪ 15 ላይ የተሰበሰቡ ሴሌብሬሽን ያደርጉለት ነበር ማለት ነው also የሮማ ሰዎች የሮማ ከተማ መስራች የሚባሉት ሮሙለስ እና ሬመስ በዱር ተጥለው በነበረበት ጊዜ አባንደን ተደርገው በነበረበት ጊዜ አንዲት ተኩላ ወተቷን ያጠባቻቸው ያሳደገችበት ቦታ ነው የሚሉትም ታሪክ አለ ግን ትልቁ እና ዋናው የዚህ የክብረ በዓሉ ሶርስ ፓን ነው the love of Pan's love for human boys የፓን love based ያደረገ celebration ነው እና ሮማውያን በዚህ ፌስቲቫል ላይ አንድ ፍየል ያርዱለትና አንድ ፍየልና አንድ ውሻ ወይም ደግሞ ወልፍ ያርዱለታልና የዚህ የታረደውን ፍየል በተዘለዘለ ቆዳዎች ላይ በማድረግ የፍየሉን ደም እየነከሩ በሮማ መንገዶች ላይ እየሮጡ ቀሚሳቸውን ገለብ ላደረጉ ሴቶች ከኋላ ሄደው ገረፍ ያደርጓቸው ነበር እና የዚህ በዚህ እንደ ጸበል የሚረጩት ወይም ደግሞ ገረፍ የሚደረጉበት ምክንያቱ በመውለድ ጊዜ መጠን ይቀንሳል ወይም ደግሞ መካን ለሆኑ ሴቶች ዘርን ይሰጣል እንደዚህ የሚል መጠን ይቀንሳል እንደዚህ የሚሉ እምነት ስለነበራቸው ይሄንን ያደርጉ ነበር ለፓን የሚደረግ ሴሌብሬሽን ነበር it is a fertility celebration it's about rape የፓን ሬፕ የፓን አድቬንቸር ያ ሁሉ እንደ ብሌሲንግ ነበር የሚታይለት እና የፓን ሴሌብሬሽን የቆየ ሲሆን ወደ ክርስቲያናይዝ ተደረገና it become a celebration of love you know እና ፓን in the ancient days ግሪኮች ሲናገሩ ይላሉ ወይም የሮማን ሰዎች also ፓን በጣም ፊቱ በጣም አስቀያሚ ስለሆነ አብሮት ከሱ ጋር የሚጓዙ ሁለት ኤንጀልስ አሉት they called Cupid እና እነኚህ ኪውፒዶች ጦር አላቸው እና ፓን ሬፕ ማድረግ የሚፈልጋቸው ሴቶቹ ሲያዩት በጣም ስለሚያስጠላቸው ኢንተረስትድ አይደሉም ለሱና እነኚህ the Cupid የሚባሉት ትንንሽ አምላኮች they are the god of desire በሴቶች ልጆች ላይ የሴክሹዋል ፍላጎት ወይም ደግሞ እሱ አትራክቲቭ እንዲሆን የዲዛይርን መንፈስ በውስጣቸው ያደርጉለታል ማለት ነው እና ብዙ ጊዜ አሁን ስናይ it looks like ይሄ እንደ በጦር የተወጋ በቀስ የተወጋ ልብ ብዙ ጊዜ በፍቅር ታሪኮች ላይ በብላይ ስናይ is normalized የሆነ out of የፍቅር ስቶሪ ተሰራ አርት ነበር ይመስላል ግን it is the Cupid you know የፔዶፋይሎች አምላክ የፔዶፋይሎች አርት based ያደረገ እንትን ነው ስራ ነው so Valentine is a god of sex you know Valentine is a celebration of sex Valentine is a celebration of rape of a woman rape of children you know it encourage sex you know it's not about love ነገር ግን የቫለንታይንን celebration outcome ብታዩት it's all about breaking the seventh law of the creator father በቢብሊካሊ ላይ አታመንዝር ተብሎ በሰባተኛ ደረጃ የተቀመጠ ህግ አለ እና all የቫለንታይን celebration ካያችሁ የተጋቡ ሰዎች የተጋቡ ሰዎች ናቸው legally ነገር ግን ያልተጋቡ ሰዎችን encourage የሚያደርግ ነው it ended up with sex it ended up with you know ከተከለከለ ነገር ጋር associated የሚሆን ነገር ነው እና the whole Valentine Day is a festival of sex you know እና
it's not a joke አይደለም የፓን celebration is not myth አይደለም it is truth ምክንያቱም በዚህ በእስራኤል ውስጥ ሲሳሪያ ፊሊፓይ የሚባል ቦታ አለ እና ሲሳሪያ ፊሊፓይ ከሄርሞን ተራራ በስተ ደቡብ ምዕራብ ያለ ሎኬሽን ነው ፊሊፓይ ሲሳሪያ እና ክርስቶስ በማቴዎስ ወንጌል 16 ምዕራፍ 16 ቁጥር 13 ላይ እና በማርቆስ ምዕራፍ 8 ቁጥር 27 ላይ ደቀ መዛሙርቶቹን ወደ ፊልጶስ ሲሳሪያ ፊልጳይ ይወስዳቸውና እዛ በደረሱ ጊዜ እነ ጴጥሮስን ጠየቃቸው የሰውን ልጅ ማን ይሉታል ብሎ ጠየቃቸውና ጴጥሮስ ነበር የመለሰለት አንተ የሕያው እግዚአብሔር ልጅ ነህ ብሎ የመሰለት ጴጥሮስ ነበር you see the Hermon የሚባለው ተራራ ስር ነው ያለው ይሄ ፊሊፓይ ሲሳሪያ የሚባለው ቦታ እና ክርስቶስ እዛ በሄደበት ጊዜ the temple of pan አለዛ the temple of pan አሁንም የtemple of pan ዋሻ ነው የእስራኤል መንግስት ስቲል የቱሪዝም ኤሪያ አርጎት ያ ቦታ አሁን ለቱሪስቶች ይታያል ማለት ነው እና የtemple of pan አለ temple of Jupiter አለ temple of many ancient Greek and Babylonians ጋዶች በዚህ ቦታ አለ in fact አረቦች the word peace ለሌላቸው ቢ ነው የሚጠቀሙት ባኛስ ነው የሚሉት ባኛስ እና pan is the same አምላክ ይሄ የቢስቱ አምላክ መኖሪያ ነበር ክርስቶስ ከመምጣቱ በፊት እሺ የእግዚአብሔር ልጅ ወደዚህ ከመምጣቱ በፊት they already established እዛ ቦታ ላይ ፊሊፓይ ሲሳሪያ ከሄርሞን ተራራ ስር ያለ ቦታ ነው የኢነሚ ቴሪቶሪ ነው so ክርስቶስ በኢነሚ ቴሪቶሪ ሄዶ ነው ራሱን መጀመሪያ የገለጸበት ቦታ ራሱን ለደቀ መዛሙርቶቹ የገለጸበት ቦታ እና የጠየቃቸው ቦታ ያንን ነው የሰው ልጅ ማን ይሉታል ስሉት ጴጥሮስን የመለሰለት አንተ የሕያው እግዚአብሔር ልጅ ነህ አለው አንተ የፓን ልጅ አይደለህም የኢየሱስ ልጅ አይደለህም you know all this የfallen angel ልጅ አይደለህም አንተ የእውነተኛው የእግዚአብሔር ልጅ ነህ ይሏል right and in the territory of the enemy Mount Hermon ስር ነው ይሄ ፊሊፓይ ሲሳሪያ ያለውና ይሄ ፊሊፓይ ሲሳሪያ ላይ የፓን ቴምፕል አለ you know የፓን ቴምፕል ብቻ አይደለም ከፓን ቴምፕል አጠገብ ደግሞ የፕሉቶ ወይም ሂድስ ቴምፕል አለ የሂድስ ማለት ዋሻ ነው ወደ አንደርወርልድ ውስጥ የሚያስገባ አሁን ተዘግቶ ነው እንጂ at the beginning of 19th century ላይ ዋሻ አለ እና ክርስቶስ ጴጥሮስን እዛ ቦታ ላይ ነው ጴጥሮስን ዛጋ ነው ክርስቶስ ቤተክርስቲያንን በአለት ላይ በገሃነም ደጆች ላይ ተሰራለህ ያለው you know ቤተክርስቲያንን በገሃነም ደጆች ላይ actually ተሰራለህ ነው ያለው እና የፕሉቶ temple is also there people used to be killed and thrown into this pit you know እና የቫለንታይን ዴይ is not about love it's about rape of children rape of women rape of boys no now valentine the whole thing about valentine is the golden age of Saturn the golden age of the beast the golden age of sexual rape ደረገበት የነበረበት ጊዜ ነው you know እና don't be nobody's valentine you know valentine personally I stopped long time ago valentine ስሙንም አልጠራም don't be nobody's valentine day you know it's good to love it's good to be loved but don't love on behalf of valentine day don't love on behalf of this beast don't participate በዚህ በvalentine holiday celebration